በአይናችሁ ስትሞት አላያችሁም ማለት? ምናልባት በህይወት ብትኖርስ? አንተ ያማል እንዴ? ጭንቅላት አይሰራም ወይስ እቺ ልጅ እያሳበደች ነው? ተረጋጊ እንጂ አክስቴ። ይሄ ካንቺ ህይወት ጋር ይገናኛል እንዴ? አዎ አባባ ወይ ልጅ ምን ነበር ይነግሩኝ ነበር? ስትገኝ ያንገት ሐብል አድርገሽ ነበር። እሱ ልሰጥሽ ነው። እሱ ጋር ነበር እንዴ? አዎ ይሄ እውነትሽ ነው፣ ሐቅሽም ነው። ግን ለማንም እንዳትናገር። ወተት ነጭ ነው እንዲህ አትጠብቅ። ዝርዝር ኪስ ይቀዳል። ሂድና ብሌን የምትባለው ልጅ መቃብርና አጥንት ተጠብ። ያቺ አክስቴ ይሄንን ነግሪያት። መቼስ መቃብሩን አታስመረብርም። ቢኒ ያለውን ሚስጥር ለማወቅ ሽማግሌው ጋር ሄዶ ቢጠይቀውም ሽማግሌው ግን ቀጥታ ከመናገር ይልቅ ብሌን የምትባለው ልጅ መቃብር ቦታ ሄዶ ቆፍሮ አጥንቷን እንዲፈልግ ነግሮት ነበረ። ይሄ ነገር ደግሞ ቢኒ የማሚ ልጅ እንዳልሞተች እንዲረዳ ያደርገዋል ማለት ነው። እስቲ ቢኒ ነገሮችን ተከታትሎ ሮማንን ሊያጋልጣት ይገባል የምትሉ ይሄን ቪዲዮ አንዴ ላይክ እያደረጋችሁ ታዲያ በቀጣይነት እዛ ጋር እድል ከሽማግሌው አንድ ሐብል ተቀብላለች። ያም ሐብል ደግሞ ያኔ ስትገኝ የተሰጣት ነበረ። ይሄ ደግሞ ምናልባትም ከማሚ የተሰጣት ሐብልም ሊሆን ይችላል ማለት ነው። ስለዚህ አሁን ላይ ምናልባትም ወደ ቤት ስትመለስ ማሚ ያንን ሐብል ስታይ ምናልባት ወደ ኋላ ነገሮችን መለስ አድርጋ አስታውሳ ምናልባትም እሷ ከብሌን ጋር ያለውን ነገር ልታገናኝ ትችላለች ማለት ነው። ግን ደግሞ ይሄ ብቻ በቂ አይደለም። ይሄ ሐብል እንግዲህ ወይም አጋጣሚ ሊሆን ይችላል ወይም ደግሞ ተመሳሳይ ሆኖባት ሊሆን እንደሚችል ልትገምት ትችላለች ማለት ነው። ሌላው ነገር ደግሞ እዚህ ጋር ማሚ እህቷን የልጇ መቃብር ቦታ እንድትወስዳት እየጠየቀቻት ነበረ። ይሄ ነገር ደግሞ እድል ከእናቷ ጋር ማለትም ከማሚ ጋር እንድትገናኝ አሪፍ አጋጣሚ ይሆናል ማለት ነው። ምክንያቱም እዛ ጋር እንግዲህ ቢኒ ያለውን ሁኔታ ያውቃል ማለት ነው። አሁን ላይ ቢኒ የተረዳው ነገር ቢኖር የማሚ ልጅ እንዳልሞተች ብሌን የምትባለዋ ልጅ በህይወት እንዳለች በደንብ ማረጋገጥ የቻለ ይመስላል ማለት ነው። አሁን ላይ እሱ የማያውቀው ያቺ ብሌን የተባለችዋ ልጅ እድል እንደሆነች ብቻ ነው የማያውቀው። ይሄን ነገር ደግሞ በጊዜ ሂደቶች ሊደርሱበት ይችላሉ። ዋናው ነገር እዚህ ጋር ብሌን የምትባለዋ ልጅ አለመሞቷን ማረጋገጣቸው ነው ማለት ነው። አሁን እዚህ ጋር እንግዲህ በቀጣይነት ሮማን ያሰበችው የውሸት መቃብር አሰርታ እንግዲህ እህቷን ወስዳ ይኸው እርምሽን አውጪ ልትላት ነው እንግዲህ ያሰበችው ማለት ነው። ግን ደግሞ ቢኒ አሁን ላይ ያ መቃብር ባዶ ሊሆን እንደሚችል መገመቱ አይቀርም ማለት ነው። ምክንያቱም እዛ ጋር ሽማግሌው ብሌን የምትባለዋ ልጅ መቃብር ቦታ ሄደ አጥንቷን ፈልግ ብሎ ነግሮታል ማለት ነው። ስለዚህ እዛ ጋር እንግዲህ ቢኒ በሚያየው ነገር ከወይም ለማሚ እንግዲህ ይሄ መቃብር ይቆፈርና ማየት አለብን የሚለውንም ሐሳብ እንግዲህ ሊያነሳ ይችላል ማለት ነው። በእርግጥ ቢኒ ይህንን ነገር ከመስማቱ በፊት ራሱ ጠርጥሮ ነበር። ምክንያቱም እዛ ጋር ሁሉም ሳሎን ውስጥ ቁጭ ብለው ሳለ እንግዲህ ምናልባት ብሌን የምትባለዋ ልጅ በህይወት ብትኖርስ የሚለውን ነገር አንስቶ ነበር። ምክንያቱም ደግሞ ስትሞት አላየሽም፣ እንደገና ስትቀበርም አላየሽም የሚለውን ነገር አንስታ ነበረ። ታዲያ አክስቱም እንግዲህ እዚህ ጋር ሮማን እኔ አስቀብሬያታለሁ ብላ እንግዲህ ነገሩን ለመሸፋፈን ሞክራ ነበረ። ታዲያ እሱም እንግዲህ ያው እዛ ጋር ያለው የእሷን ድንጋጤ በማየት ነው ይሄንን ነገር ለማጣራት ወደ ሽማግሌው ጋር እድልን ተከትሏት የሄደው ማለት ነው። ስለዚህ እዚህ ጋር ቢኒ ማወቁ ብቻ በቂ ነው ማለት ነው። እዛ ጋር ብሌን የምትባለዋ ልጅ አለመሞቷን ለማረጋገጥ ማለት ነው። ስለዚህ አሁን ላይ ሮማን የምትጋለጥበት ጊዜ የደረሰ ይመስላል ማለት ነው። ምክንያቱም በአሁኑ በጣም በከባዱ እንግዲህ ሚስጥሯ በቢኒ በኩል ታውቆባታል ማለት ነው። ስለዚህ ይሄ ነገር ደግሞ ከተደረሰባት በጣም ከባድ ችግር ይጠብቃታል ማለት ነው። እንግዲህ ከዚህ በኋላም እንግዲህ መቃብሯን ለማየት እንግዲህ ሲሄዱ አይታወቅም። እንግዲህ ወይ ድራማዋን ልትሰራ ትችላለች ወይም ደግሞ ደንግጣም እንግዲህ ራሷን ስታ ልትወድቅም ትችላለች ከዚህ በፊት እንደሆነችው ማለት ነው። ከዛም በኋላ እንግዲህ እሷን ወደ ሆስፒታል ለመውሰድ በሚሄዱበት ሰዓት እንግዲህ ያንን ነገር ጊዜውን ልታራዝመው ትችላለች ማለት ነው። ያው በዚህም በዛም ማለት ጊዜው ይራዘማል እንጂ ዞሮ ዞሮ አሁን ላይ እውነታው ስለታወቀ ብሌን በህይወት እንዳለች ስለተረጋገጠ በቢኒ በኩል
ይሄ ነገር መጋለጡ አይቀርም ማለት ነው። አሁን ላይ እንግዲህ እድልም ብትሆን እንግዲህ የቢኒም ቤተሰቦች ፍለጋ እንግዲህ እዛ ሰውዬ ጋር የማደጎን እንግዲህ ቤት ሄዳ ሰውየውን እንግዲህ እያናገረች ነው የምትገኘው ማለት ነው። እንግዲህ እዛ ፎቶ ላይ እንዳሳያት ከሆነ ምናልባትም እንግዲህ ያሳያት ሴትዮ እንግዲህ ሮማንም ልትሆን ትችላለች ማለት ነው። ምክንያቱም ሮማንን ነው የምታውቀው። በእርግጠኝነት ደግሞ ልትሆን የምትችለው እዛ ፎቶ ላይ ያየችው ሮማን ነች ማለት ነው። ስለዚህ አሁን ላይ እሷ ከዚህ በፊትም ታውቃለች የሮማን ልጅ እንደሆነ ቢኒያም፣ ግን ደግሞ በራሱ መንገድ እንዲደርስበት ስለፈለገች ይህንን ነገር አሁን ወስዳ እዛ የሰውየው ቢሮ ውስጥ ወስዳ ያመጣች ሴትዮ እቺ ናት የሚለውን ነገር እንግዲህ ልታሳየውም ትችላለች ማለት ነው። ስለዚህ እንግዲህ አሁን ላይ የቢኒም የእድልም ቤተሰብ የመገኘት እድላቸው በጣም እንግዲህ ከፍ ያለ ነው ማለት ነው። ያው የቢኒ በራሱ መንገድ እንዲያውቅ ስለተፈለገ እንጂ እድል ከበፊቱ ነው ያወቀችው ማለት ነው። ሌላው ነገር ደግሞ ስለ እድልና ስለ ቢኒ ነው ማለት ነው። አሁን ላይ እንግዲህ እድልና ቢኒ እንግዲህ መዋደድ ወይም መፋቀር አይችሉም። ምክንያቱም ሁለቱም የእህትማማቾች ልጆች ናቸው ማለት ነው። ያው መጀመሪያ ላይ እንግዲህ ሲቀራረቡ ያላቸውን ነገር አይተን ከዚህ በፊት እንግዲህ እድል በብቸኝነት ስላየናት እንግዲህ በአሁኑ ከቢኒ ጋር መሆኗ አስደስቶን ነበረ። ነገር ግን አሁን ላይ ሁለቱም የእህትማማቾች ልጆች ስለሆኑ እንግዲህ ይህንን ነገር ሊቀጥሉበት አይችሉም ማለት ነው። ይሄ ነገር ደግሞ እንግዲህ በጊዜ ቢያውቁትና ግንኙነታቸውን ቢያቆሙት ደግሞ በጣም አሪፍ ይሆን ነበር ማለት ነው። እንግዲህ እነዚህ ነገሮች እንግዲህ እስከ መጨረሻው ድረስ ለማወቅ እንግዲህ ምናልባትም የተወሰኑ ጊዜያቶች መውሰዳቸው አይቀርም። ምክንያቱም እዛ ጋር ሮማን በተቻላት መጠን እነዛ ሚስጥሮች እንዳይወጣባት የተቻላትን ነገር ማድረጓ አይቀርም። ድራማዋንም መስራት አታቆምም። እንግዲህ ወይ ታመም ያለው ብላ እሷን ሆስፒታል እንግዲህ ሲያመላልሱ ጊዜዎች እንዲሄዱና ነገሩ እንዲረሳ ለማድረግ እንግዲህ መሞከሯ አይቀርም ማለት ነው። ሆነም ቀረ መጨረሻ ላይ እንግዲህ መታወቁ አይቀርም። ግን ደግሞ እዚህ ጋር ቢኒና እድል ያላቸው ነገር በጣም ደስ ይል ነበረ። ቢኒም እንግዲህ ለእድል ያለው እንግዲህ ፍቅር በጣም ደስ የሚል ነበር። ግን ደግሞ በጣም በሚያናድድ ሁኔታ እንግዲህ ሁለቱም የእህትማማቾች ልጆች ናቸው ማለት ነው። ሮማንም ብትሆን እንግዲህ ለጊዜው ነው አብራቸው ያለችው እንጂ ይሄ ሚስጥር ከወጣባት እሷም ከዛ መጥፋቷ የማይቀር ነው ማለት ነው። ምክንያቱም ደግሞ አንደኛ ቢኒ ራሱ አይለቃትም። ምክንያቱም ምንም እንኳን እናቱ ብትሆን ያደረገችው የክፋት ስራ እንግዲህ መቼም ይቅር ሊላት አይችልም ማለት ነው። እንደገና ደግሞ ከእድል ጋር ያላቸውም ነገር እንግዲህ የእህትማማቾች ልጆች መሆኑን ሲያውቅ እንደገና ደግሞ ይሄን ነገር የሆነው ደግሞ በሮማን ምክንያት እንደሆነ ሲያውቅ እንግዲህ እሱም ስለማይለቃት እሷ ይህንን ሁሉ ጠንቅቃ ስለምታውቅ እንግዲህ ቀድማም እንግዲህ ይሄ ነገር ሊታወቅባት መሆኑን ካወቀች ልትጠፋም ትችላለች ማለት ነው። ሌላኛው ደግሞ ስለ ሜላት ጉዳይ ነው ማለት ነው። እንግዲህ አሁን ላይ እድልና ቢኒ የእህትማማቾች ልጆች መሆናቸውን ካወቁ ሜላት ከቢኒ ጋር ትሆናለች ወይስ አትሆንም የሚለው ነገር ነው። እዛ ጋር እንግዲህ ቢኒ ባየነው ነገር እንግዲህ ምንም እንኳን እንደ እህቱ ቢያያት እንኳን ባላት ክፋትና በጣም በመጥፎ አስተሳሰቧ እንግዲህ እንደ ፍቅረኛ እሷን ሊቀርባት ይችላል ብለን አናስብም ማለት ነው። ከእድል ጋር ያላቸውን ነገር ራሱ ቢያቆሙ ከሜላት ጋር ይቀጥላሉ ብለን አናስብም። ምክንያቱም የእሱ ባህሪና የእሷ ፈጽሞ የማይገናኝ ነው። እሷ በጣም ተንኮለኛና ሰውን የምትንቅ ሰው ስለሆነች እሱ ደግሞ እንደዚህ አይነት ነገር ስለማይመቸው በጣም ነው የሚናደድባት ማለት ነው። እንኳን የእሷ ፍቅረኛ ሊሆን ቀርቶ እህቱ በመሆኗ ራሱ በጣም ይናደዳል። ዛሬ ላይ እንደውም ማታ ላይ በረንዳ ላይ ቁጭ ብሎ ሳለ እንግዲህ ከኋላ መታ አይኑን ስትይዘው ቢኒ ደግሞ እድል መስላው እንግዲህ ማንን የምጠብቅ መስሎች ነበር እንግዲህ ሲላት ነበረ። ታዲያ እንግዲህ ሜላትም ይሄን ነገር ስትሰማ በጣም ተናዳ ነበረ። ታዲያ ቢኒም እንግዲህ እዛ ጋር እውነቱን ነግሯታል ማለት ነው። ምክንያቱም ደግሞ እሱ ሜላትን እንደ እህቱ ነው የሚያያት። ከዛ ውጪ ምንም አይነት ነገር አስቦ ስለማያውቅ ነው። ከዛም በኋላ እንግዲህ ያው ሜላት እንግዲህ በሰማችው ነገር በጣም ተናዶ ነበር። ምክንያቱም ቢኒ እንግዲህ እዛ ጋር እድልን እንደሚወዳት በግልጽ ነግሯት ነበረ። እንግዲህ እሷም እንግዲህ እንዴት ከሰራተኛ ብላስ
እሷን ዝቅ ለማድረግ ሞክራ ነበረ። ስለዚህ እንግዲህ አሁን ሜላት በዚህ በምታሳየው ባህሪ እንግዲህ ከቢኒ ጋር ተስማምታ አንድ ላይ ይሆናሉ ብሎ ማሰብ በጣም ከባድ ነው የሚሆነው ማለት ነው። ምናልባት እንግዲህ አይታወቅም እድልና ቢኒ እንግዲህ ያላቸውን ነገር ካወቁ ሁለቱም የእህታማቾች ልጆች መሆናቸውን ካወቁ እንግዲህ እና ሜላትም ደግሞ በመጨረሻ ከእድል ጋር መስማማት ከቻለች እና ባህሪዋንም እንግዲህ ማስተካከል ከቻለች ለሰው እንግዲህ አክብሮት ያላት ታዛዥ ከሆነች እንግዲህ ምናልባት እንግዲህ አይታወቅም ባህሪዋን በመቀየር ምናልባት ከቢኒ ጋር የምትሆንበት ሁኔታዎች ሊፈጠሩ ይችላሉ ብለን እናስባለን። ምክንያቱም እንግዲህ ሰውነችና ማንም ሰው እንግዲህ በዛ ባህሪ ላይቀጥል ይችላል። ወደ ጥሩ ባህሪም እንግዲህ ልትመለስ ትችላለች። ቢኒ ደግሞ ያንን ነገር ሲያይ ምናልባት ተደስቶ ከእሷ ጋር የሚሆንበት እንግዲህ ሁኔታም ሊፈጠርም ይችላል ብለን እናስባለን። ግን ደግሞ አሁን ባላት ባህሪ በእንደዚህ አይነት እልህኝነት ግን መቼም ቢሆን ከቢኒ ጋር አብራ ልትሆን የምችልበት ሁኔታዎች አይፈጠርም ማለት ነው። ሌላው ደግሞ እድል እዛ ጋር ትምህርት መጀመሯ ደግሞ በጣም ጥሩ ነገር ነው ማለት ነው። ዛሬ ላይ እንግዲህ ሜላት በቤት ሰራተኛ መሆኗ እንግዲህ ብትንቃትም ገረድ ብላ ብትሰድባትም እንግዲህ ነገ ላይ አይታወቅም እድል በጣም ጎበዝ ተማሪ ነች። በጣም ትልቅ ሙያ ላይ ተሰማርታ እንግዲህ ልናያት እንችላለን ማለት ነው። ይህንንም ነገር እንግዲህ ጠንክራ በትምህርቷም እንግዲህ መቀጠል ይኖርባታል ሳታቋርጥ ማለት ነው። በኋላ ላይም እንግዲህ ለሜላት ያላትን ማንነት ምን ያክል ጠንካራ ሴት እንደሆነች እንግዲህ ማሳየት ይኖርባታል ማለት ነው። ያው ፈተናዎች እንዳሉ ሆኖ ማለት ነው። ምክንያቱም አሁን ላይ ሜላት ትምህርት ቤት ውስጥም በጣም እያስቸገረቻት ነው ያለችው። በጓደኞቿም ለማስመታት እሷን እዛ ትምህርት ቤት ውስጥ መሯት እንድትወጣ ለማድረግ የተቻላትን መጠን እየሞከረች ነው። ግን እድል ተስፋ ሳትቆርጥ ተቋቁሟ ይሄንን ነገር ትምህርቷን ለመጨረስ መሞከር ይኖርባታል ማለት ነው።